አንገቱ በዚህ ከተሳረጀ ድራስ ሸንፋ አይደለም ቆይ ብቻ አዎ አቶ ቆይ እባክዎት ማሚ አንድ ነጃሳ ይሄ ሳይረጋሲ በዚህ በሱቄ በራፋይ መቶ አይነጅ ሰው መስሎት ይሄ ነጃሳ አላ የሱ ይነጅሰው ነው ማነው እሱ ታውቀዋለህ እንዴ በዚህ ባይ ማንም ሰው የለ ያለ ዛሬ በዚህ ሰፈር አይኑ አፍራይቻለቅ ከየት አባቱ እንደመጣ እንጂ አባቱ ብቻ ሊያጭበረብረኝ ፈለገ ብቻ ሊያወያብረኝ አለና ቀድሜ ነቃ ያልኩታ ይህ ሸምሴ ዋጋረኝ እንዴ አዛ የለመደበት ቦታ ሄዶ ሞኙ ይፈልግ አዎ እኔ ሸምሱ ከሱ ባስኩ ቄጤ ጣልኩ ዱዬ መሆኔ አላወቀ ማሚ ይሄ ጅቡ ያሉ የማያውቀው አገቤት የተወገባና ያሉ ጅቡ ሞጀና ቆሜ ምገኝ ቆዳ ብቻ ይነጠፍልኝ አለ የሚባል ታሪክ ይዞ ይምጣብኝ እስቲ አይገርምም እኔ ታደው ገና እናሽ ምን ደረሳችሁ መጨረሻማ ማይ በቃ በዚህ ብቻ አንገቱን ይቀን ታሳየት በቃ አይ አንገቱ በክሱን ጨምሬ ታሰብኩና ለመነኝ እንጂ በቃ በግሬ ላይ ድፍት ብሎ ወደ ቀና ብቻ ማይ አይ ብልጭ ያረገ እጁ አራገብብኝና የዛሬ ብቻ ማይ የጌታ የወንድ ልጅ ብለክ ብሮችን አንጀት በላይ እንጂ የባ እኔ አንተን ብሆን እንደው አድርጌ እንደው የለት አይ ማይ አስቤ ነበር ስቃዩ ማየት ፈራው ስቃዩ ይሄ ገራ እንሰት መቆጥ እንደከመ ነፍሱ ከራ አይወጣም ስቃዩ ማየት ፈራ እንጂ አስቤ ነበር ምን አባቱ በዛሬ ሰም መፍታቱ ዛሬ ደግሞ ወጣው ልትወጣ ነው አንተኔ ምንድነው እሱ ነገር ይሄኮ ያ ስላቢ ቤት አባቱ በኩል ዘው መጣቢ ብየኮ በቃ በጀበሪቸው ነበር ብቻ አላወጣኝ ብቻ አላው እኔም ምን መጣው ቆይ ምንድነው ነገሩ እኔ እኮ በጭራሽ እኮ አልገባኝ ምንድነው ትለኛለህ የለመደ ሌባ አዎ የምን ሌባ ነው እሱ እግሩ በለመደበት መጥቷል ማለት ሌባው የሚታወቅ ሌባ ነው ወይ ነው እኮ የታወቀ ሌባ ስትል ምን ማለት ነው መንግስት ያወቀው መታወቂያ ያለው ሌባ ነው የምትለኝ አረዲያ እንደሱ ወጣኝ እኛ ምንድን ነው የምትል የታወቀ ዘራፊ ሌባ ነው ወይ ነው ጃኩት መንግስት ያወቀው መታወቂያ ያለው ብዬ ወጣኝ ተናገርኩኝ እባክህ ማማርኛ የተናገርነው እንጃ እስቲ ንገሩኝ እና ቆይ ዝም አልከው እንዴ በያስከው ገጀራ እግሩ ወዲያ ቀልጥመ አጥለውም ነበር እና ይሄ ይዤ ወጣው ሊሸጥለት ብዬ ነው ቆይ ሊሸጥለት ብዬ ነው እዚህም በል በዚህ አይነት ደና አድርጋ አቅምሰዋል ማለት ነው ቀመሰብቻ ትግባ አይገረው እንጂ ላኩት አገበ እንጂ ሸምሱ ምን ያልክ በገዛጁ ነው አፉ አስሬ ከፈተብኝ እሺ ዝም አልክ ጸጣል አሁንም ከፈተብኝ ጸጣል አሁንም ድጋሚ ከፈተብኝ ጸጣል መጨረሻ ይጣለብኝ በቃ ብልጭ አለ በኋላ በቃ ይሄ ገጀራ ብቻ ምዝዝ አልኩና በዚህ በሱቀ መስፈት ጻማልኩና ወርጄ እንካቀመስ ድራሹ ይተጠፋ ይታወቅ ተቆርጧል በለኛ ብቻ እንጃ ጭቅላቱ ሳይነካ ቀን ብዬ በጣም ቆስሏል ማለት ነው አዎ አንጀቱን አቅሰልኩት በቃ ምን ዘማዘው ሳይቀር ብቻ ልክ ባይሞት ያቻል ልኩ ዘው በል በቃ ስማ ልክ ልኩን ነገርኩት ትለኛለህ አሁን ይሄንን ቆመ ስታወራ ትንሽ አታፍርም እኔም እኮ ሁለት መስሎኝ እዚህ ቆሜ እኮ መስማቴ ራሴ አንድ ጥፋተኛ ነኝ በያዝከው ገጀራ እግሩን ወደዛ ሰብረህ እንደመጣል ልኩን ነገርኩት ትለኛለህ እባክህ አንተ ባምን ቸገረ ከጀሬ በገባ ምን ቸገረ አንተ ሰው ገደለ ከጀሬ በገባ ምን ቸገረ ሱቄ ተቀባ ይዘጋ ምን ቸገረ አንተ ምን ቸገረ ከዚህ ታዲያ አንተ ዝም ብለህ ማለት ነው ዝም በል ያንተ በጣም የምትገርም ሰው ነህ አደባባይ ላይ ቆመህ ትጮኻለህ ገጀራን ያክል ነገር ይዘህ
ወደ ስራ በማይ ሱማ ምን ቸገረው? ቆይ አሁን በዚህ ሰውየው በመታው ቁስሉ ነገ ጠዋት ይድናል፣ ታክሞ ይድናል። ስድቡ ግን ዘላለም ማለሙ ትግራቱ ትቆቆፍ ነው የሚለው ስራዬ አይቻለኝም። ስራዬ ይሻለኛል ማየ። እሱማ ስራዬ ነው የሚሻለኝ። ይኸው ማየ አሁን እኮ እኔ በዚህ በጎላሌ ተው ጨረሰ ሸምሱ ማለት በሰበር ዜና በአስቸኳይ ምን ይሰራል? ግን ስራዬ ነው የሚያዋጣኝ። ስራዬ ነው የሚያዋጣኝ እንጂ ምን ሆናችኋል? ይሄ ሰፈርም አይ መዳቅቁ ነው እንደው መዳቅቁ አንተም ጋር መብራት ጠፍቷል እንዴ? ትኮረጂ ረባ አካውንትስ በጣም ነው ያበዙት። ገና በጠዋት ተነስተው እኛ ሻማው አውጣው አትለኝም እንግዲህ